ትላንትና በተካሄደው የ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ የሊጉ መሪ የሆነውን አርሰናል 2-1 በሆነ ውጤት አሸንፏል። በኳስ ቁጥጥር ኢላማውን የጠበቀ ሙከራ በማድረግና ኮርና በማውጣት ሲቲ የበለጠ ሲሆን ትልቅ የግብ ዕድልን በመፍጠር ሁለቱም እኩል 5-5 የፈጠሩ ሲሆን አንግል በመግጨት ደግሞ ሁለቱም በተመሳሳይ ሁኔታ ሁለት ጊዜ አንግል ገጭቶባቸዋል። አሁንም 33 ጨዋታ በማድረግ በ70 ነጥብ ሊጉን እየመራ የሚገኘው አርሰናል ሲሆን ሲቲ ደግሞ በ32 ጨዋታ አንድ ቀሪ ጨዋታ ያለው በ67 ነጥብ ይከተላል። እስቲ ደግሞ የሀገራችን ቲክቶከሮችና የእግር ኳስ ተንታኞች በቲክቶክ ካወሩት እናካፍሏችሁ። ሰላም ሁኑልኝ። መልካም ጊዜ። ደቀ መዝሙሮች ሰጠ አርሰናል ለሶስተኛ ጊዜ ጋርዲዮላ ትሪክ ሊሰሩበት ማንቁርቱን ያዙት። ማንቁርቱን አንገቱን አንቀውታል። ከቦርኔ ጋር ያለውን ተስተካካይ ጨዋታ ካሸነፈ እኩል 70 ነጥብ ይኖራቸዋል። ከዛ በጎል ነው። አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። እኔ እኮ በጣም ነው የሚገርምኝ የእውነት ሲሸነፍም አቻም ሲወጣ የሚረገጠው የሚሰደበው የሚታቸው ክለብ አርሰናልና አርሰናል ብቻ ነው። በቃ አርሰናልና አርሰናል ሲያሸንፍም ይረገጣል፣ አቻ ሲወጣም ይረገጣል፣ ሲሸነፍም ይረገጣል። የአርሰናል ጥላቻ እዚህ ያክል ድረስ የዚህ መለኪያ ምንድነው? የሀያልና መጨረሻ ደርሳችኋል ማለት ነው። በቃ አርሰናል ደጋፊ ኮራ ማለት አለብህ። በቃ ስታሸንፍ የሚተች ከሆነ በቃ የሀያልና መጨረሻ እኮ ነው። ለምን ሜዳ ውስጥ አወራም? ገብተህ ለምን ሜዳ ውስጥ አትወራም? ስታሸንፍ ሴት ቢስ ነው፣ ቆቁመ ኳስ ነው፣ ተከላክለ ምናምን። ስትሸነፍም እንከን፣ ስታሸንፍም እንከን። አንተ ለዚህ አይነት ደንቆሮ ደጋፊ ምንም አይነት ውድድር ውስጥ የማይጫወት ተልካሻ ደጋፊ ጋር እንድታወራለህ? በዚህ ዓመት 4 ዋንጫ አርገ ቀጥል አርገ ለምን አገለውም? በማቃጠል ለምን አገለውም? ልጁ በቃ ለቆ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ነደርኩኝ። ዋንጫ መብላት ከማይወድ ቡድን ጋር እንዴት እንደሚቀጥል አላውቅም። ዋንጫ ቡድን አለቀ። ኮቪድ መጥቶ ነበር፣ ኮቪድም አለፈ። ግድብ ጀምረን ነበር፣ ግድቡም አለቀ። አርሰናል ብቻ ቀረ ድግስ እያሞቀ። እሰይ ስለቴ ሰመረ፣ ለቅዱስ ሚካኤል ተስዬ ነበረ። አመሰግናለሁ። 90 ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምንደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። እኔ አሁን አንድ ጥያቄ ማለት አርሰናል 2ኛው ነው ከጨረሰ፣ እኛ 5ኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። በቃ እኛ የግድ ዋንጫ የሚባለውን ነገር እንድንበላ በቃ ጋርዲዮላ መውጣት ሳይሆን መሞት ነው። በቃ ከዚህ ዓለም በሞት ተለየ የሚል ዜና እስካልሰማን ድረስ ተመሳሳይ አሁን እሺ፣ በዚህ ዓመት አሁን ማጣታችን እንቀበለው ማለት አብቅቷል ብሎ ጋርዲዮላ እንኳን አሁን የዋንጫው ፍቅሩ አበቃ ያለበት ኮንፈረንስ ላይ እንደዛ ብሎ ተናግሯል ነበር። እሱን ዓመት በልተ ነው ይሄ ሌላ ዓመት ነው። እንዴት ነው የሚደርስብን? ቆይ ሁሌ በአላህ እኔ ማንንም ዛሬ አልወቅስም፣ ሁሉም ምርጥ ነው። ግን በቃ በዚህም ዓመት ዋንጫ አጣን።
ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ንፋው ይህን ከመነዳሪ የሆነ ህዝብ ንፋው ምን አባቱ ወያላ መሆኑ በቃ አስቸጋሪ። ማዘንም እኮ አይቻልም እኮ ስቃቸው በዛ መቀጣት አይቻልም። እኔ ወላሂ ዛሬ ያሳዝነኛል እናቴ።